ሰላም ወደ ቻናሌ ቤተሰቦች እንዴት ሰነበታችሁልኝ? ሁሉ ሰላም ሁሉ አሸይና ነው ተመስገን። እንግዲህ ዛሬም ባንድ ለየት ባለ ቪዲዮ ተከስቻለሁ ማለት ነው። በተለይ ብዙዎቻችሁ የቲክቶክ ወዳጆቼን ጨምሮ በጠየቃችሁኝ መሰረት ማለት ነው ወደ ዱባይ እንዴት ነው የሚመጣው? ዱባይስ መተን ስራ እናገኛለን ወይ? ከተለያዩ አጭበርባሪ ደላሎችስ እንዴት ነው ራሳችንን መጠበቅ የምንችለው የሚለውንና ወዘተ የመሳሰሉትን እንዳስረዳችሁ በጠየቃችሁኝ መሰረት ማለት ነው ዛሬ አጠር ያለች ቪዲዮ ግንዛቤ ይፈጥርላችኋል፣ እውቀትን ታገኙበታላችሁ ያልኩትን ማለት ነው እውቀቴን ሼር ላረግላችሁ ነው የገባሁት ማለት ነው። እንግዲህ ወደ ዱባይ ለመምጣትም የምታስቡ ሆነ አጠቃላይ ጀነራል ኖሌጅ መቅሰም ለምትፈልጉ ልጆች ቪዲዮውን እስከ መጨረሻው እዩ፣ ይጠቅማችኋል፣ ወንዶችም ሴቶችም ማለት ነው። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ በማድረግ ቪዲዮውን ጀምሩት መልእክቴ ነው። ወደ ቪዲዮ እንሄዳለን። መልካም ቆይታ። እንግዲህ አንድ ሰው ወደ ዱባይ ለመምጣት ከሚያስፈልገው መሰረታዊ ነገሮች ውስጥ አንዱ የኢትዮጵያ ፓስፖርት ነው። ያው ሀገር ቤት ያላችሁ ልጆች በተለይ ለእናንተ ነው በተለይ ሞር ይሄ ቪዲዮ የሚመለከተው ማለት ነው። ፓስፖርት ካወጣችሁ በኋላ ጉርድ ፎቶዎች ያስፈልጓቸዋል። ያንን በመያዝ አካባቢያችሁ ላይ ያለ ትራቭል ኤጀንሲ ወይንም ትክክለኛ ኤጀንሲ ላይ ሄዳችሁ አፕላይ ማድረግ ትችላላችሁ። አለያም ደግሞ በግላችሁ እንደዚሁም እዚህ ሀገር ላይ ዘመድ ካላችሁ ወንድም ካላችሁ ብቻ የምታውቁት ሰው ካለ ቪዛ የሚልክላችሁ ሰው ካለ ማለት ነው ለሱ ወደዚህ ልካችሁ ፓስፖርታችሁንና ፎቶአችሁን ስካን ልካችሁ ማለት ነው እሱ ከዚህ ቪዛ ሊልክላችሁ ይችላል እዚህ ያለ ሰው ማለት ነው። እንግዲህ አንድ ሰው ወደ ዱባይ ለመምጣት ሁለት አይነት መንገድ ያለው ሲኖር አንደኛው ቪዚት ቪዛ የሚባል አለ። ለሁለት ወር የሚሰጥ የቪዛ አይነት ነው። ይህ ቪዛ እንግዲህ ዋጋውም ቀነስ ይላል ከሌሎቹ ማለት ነው። በዚህ ቪዛ እንግዲህ የሚመጣ ሰው መቀመጥ የሚችለው ለሁለት ወር ብቻ ነው ማለት ነው እዚህ ዱባይ። ይህም የቪዛ አይነት የሚፈጀው ብር ማለት ነው አሁን ላይ ባለው ከ1300 እስከ 1400 ድርሃም ይጠይቃሉ። ይህንንም እንግዲህ አሁን ባለው የባንክ ምንዛሬ በ33 ብር አንዱን ድርሃም ቀይራችሁ ማባዛት ትችላላችሁ ማለት ነው። ሁለተኛ የሚያስፈልገው አንድ ቪዚት የሚመጣ ሰው የትኬት ነው። የትኬቱ ዋጋ ደግሞ ከ35 እስከ 40 ሺህ ብር ደርሶ መልስ ትኬት ስለሆነ የሚቆረጠው እሱን ይጠይቃሉ። ለቪዚት ቪዛ የሚያስፈልገው አንድና አንድ እነዚህ ሁለት ነገሮች ብቻ ናቸው፣ ቪዚት ቪዛና ትኬት የደርሶ መልስ ማለት ነው። ሌላው ቡክ የሚያደርግላችሁ ሰው ያስፈልጋል። ቡክ የሚያደርግላችሁ ማለት እዚህ ሀገር ስትመጡ ትክክለኛ ቪዚት ለመሆናችሁ ዱባይ ከደረሳችሁ በኋላ ኢሚግሬሽን ላይ የምትጠየቁት ነገር አለ። ምንድነው እሱም ጎብኚ ናችሁ ወይ ትባላላችሁ። አዎ ካላችሁ ቡኪንግ ያሳረፋችሁበት ኦርደር ያስያዛችሁበት የሆቴል ቡኪንግ ወረቀት ትጠየቃላችሁ። ከዛ ደግሞ 3000 ድርሃም በእጃችሁ ላይ መኖር አለበት። ይህ 3000 ድርሃም ወደ ዱባይ ስትገቡ ኤርፖርት ኢሚግሬሽን ላይ የሚጠየቅ ነው። ግን እነሱ ጋር የማይቀርም መያዣም አይደለም። ትክክለኛ ጎብኝታችሁ ትወጣላችሁ ወይ የሚል አዲስ ህግ ነው። በነገራችን ላይ ከዚህ በፊት ያልነበረ ህግ ነው። አዲስ ህግ ነው ያወጡት። እሱን ትጠየቃላችሁ። እሱን 3000 ድርሃም አሳይታችሁ ማለፍ ትችላላችሁ። ይህንን ብር እንግዲህ ከማንኛውም ሰው ተቀባብላችሁ እንደገባችሁ የምትመልሱት ኮል ስለሆነ የሚሰጣችሁ ሰው ካለ በዛ መንገድ መግባት ትችላላችሁ። ዌልካም ብላችሁ እንግዲህ ዱባይ ከገባችሁ በኋላ የሚቀበላችሁ ሰው ከሌለ ማለት ነው አንደኛ ኤርፖርት ላይ እዛው ማለት ነው ሩም አለ አልጋ አለ የሚሉ አንዳንድ ልጆችን ታገኛላችሁ ማለት ነው። ይሄም ኢጃዛ ቤት በመባል ይታወቃል ለዚህ ሀገር ላይ። ሴቶች ከሆናችሁ 200 ብር፣ ወንዶች ከሆናችሁ ደግሞ ከ300 እስከ 400 ድርሃም ይጠይቋቸዋል ለአንድ ወር ማለት ነው። እነሱ ጋር ሄዳችሁ ያው ኢትዮጵያውያን ያሉበት ቦታ ነው ማረፍ ትችላላችሁ ኢጃዛ ቤት። ከዛ እዛ ሆናችሁ እንግዲህ ስራችሁን ታፈላለጋላችሁ። በዛም በዚህም ተፍ ብላችሁ ስራ የሚቀናችሁ ከሆነ ማለት ነው ቪዛችሁን ወደ ኖርማሉ ቪዛ ኢምፕሎይመንት ቪዛ ወደሚባለው ታስቀይራላችሁ ማለት ነው። ያ ካልሆነ ግን በቪዚት መታችሁ 2 ወሯ ካለቀች በኋላ አሁንም የግዴታ
ዱባይ ለቃችሁ ወጣችሁ ድጋሚ ተመልሳችሁ ነው ሌላ ቪዛ ማግኘት የምትችሉት። እዚህ ሆኖ የሚታደስ የቪዛ ሲስተም በጣም አስቸጋሪ ስለሆነ አሁን ዱባይ በተለይ ያወጣችው ህግ እዚህ ሀገር ላይ ሆኖ ቪዚት ቪዛ ማደስ አይችልም፣ ወይ ሀገሩ ገብቶ ያለበለዛም ጎረቤት ሀገር ሄዶ ነው ማደስ የሚቻለው የሚል ህግ ስላወጣች ማለት ነው። እንደመጣችሁ እንግዲህ ሰው ካላችሁ እዚህ በዛም በዚህም ተፍ ብላችሁ ትክክለኛ ስራ የሚያስገቡ ደላሎችና ትክክለኛ ቪዛ የሚያሰራ ካምፓኒ ካገኛችሁ ወዲያውኑ ወደዛ ጊዜ ሳታጠፉ ያላችሁን ብር 400ም 500ም ድርሃም ከፍላችሁ ቢሆን ስራችሁ ላይ የደላላ ማለት ነው ጆይን ታደርጋላችሁ። ከዛ ካምፓኒው በስነ ስርዓት የስራ ቪዛ የሌቨር ቪዛ ያወጣላችኋል ማለት ነው። ሌላው ሁለተኛው ቪዛ የነዋሪነት ቪዛ የሚባለው ነው። ይሄ ኢምፕሎይመንት ቪዛ ለ2 አመት የሚሰጥ ማለት ነው። እሱ ቪዛ እንግዲህ ከኢትዮጵያ ለመምጣት ቀጥታ ማስላክ ትችላላችሁ። ከዚህም ካምፓኒ ካገኛችሁ ካምፓኒ ልክላችኋል። ትክክለኛ ኤጀንሲ ካገኛችሁ ማለት ነው። ያ ኤጀንሲ በካምፓኒው ስራ አድርጎ ያስመጣችኋል። እንደመጣችሁም አንድ ቀን አድራችሁ ካምፓኒው ጋር ያለበለዛም የለቱለትም ቢሆን ካምፓኒው ጋር ገብታችሁ ስራችሁን ትጀምራላችሁ ማለት ነው። ይህ አይዲ እንግዲህ እንደፈለጋችሁ ተሽከርክራችሁ እንደፈለጋችሁት የምትሆኑበት ባንክ አካውንት የምትከፍቱበት ሌላም ጥቅም የምታገኙበት ወደ ሀገር ችግር ቢፈጠር ተነስታችሁ የምትገቡበት ነው። በነገራችን ላይ ቀደም ያልነገርኳችሁ ቪዚት ቪዛ ስትመጡ ወደ ሀገር መመለስ ብትፈልጉ ትችላላችሁ። ተመልሳችሁ ግን ለመግባት አትችሉም። ሌላ ቪዛ ሲላክላችሁ ነው የምትችሉት። ይሄኛው ቪዛ ግን ለየት የሚያደርገው ምንድነው? ገብታችሁ መውጣት 2 አመት እስኪያልቅ ድረስ እንደፈለጋችሁ መሽከርከር ትችላላችሁ። መውጣት መግባት እንደፈለጋችሁ ትችላላችሁ ማለት ነው። እና ይህንን ቪዛ ከያዛችሁ በኋላ ካምፓኒ ውስጥ ከሆነ የምትሰሩት አሁን ባለው ደረጃ ማለት ነው እንግዲህ ካምፓኒ ለሌቨር ሰራተኛ ማለት ነው ከ1000 ከፍ ያለው ነው የምነግራችሁ ከ1000 እስከ 1400 1500 ሙያ ካላችሁ እስከ 1800 እስከ 2000 ድርሃም ድረስም እስከ 2500 ድርሃም ድረስም የሚከፍሉ አሉ፣ ልክ እንደ የሙያችሁ ማለት ነው። ኖርማል ደግሞ ከሆናችሁ ምንም አይነት ሙያ እጃችሁ ላይ የሌለ ከሆናችሁ ደግሞ ከ800 እስከ 1200 እስከ 1400 ድረስ የሌቨር ስራ ታገኛላችሁ ማለት ነው። ሌቨር ስራ ማለት ያው ይገባቸዋል ብዬ ነው። እኛ ሀገር እንደሚሰራው የቀን ስራ እንደሚባለው ነው እዚህም ሀገር የምሰሩት የተገኘውን ስራ ነው። ቀለም መቀባት ሊሆን ይችላል፣ ምንድነው የፓኔል ምናምን መስራት ሊሆን ይችላል፣ ግንበኝነት ሊሆን ይችላል፣ ረዳት ግንበኝነት ሊሆን ይችላል። ብቻ የተገኘውን ስራ ተሰማርታችሁ ነው የምትገቡት። አንዳንዶች ደግሞ ሱፐርማርኬትም ልታገኙ ትችላላችሁ። እንደድላችሁ ነው እንግዲህ። ሱፐርማርኬትም ስታገኙ ገንዘቡን ትንሽ ደላላ ከፍ ያደርገዋል እንጂ ሆቴል መስተንግዶም ልታገኙ ትችላላችሁ። ብቻ ብዙ የስራ ዘርፎች አሉ ዱባይ ከገባችሁ በኋላ እድል ከቀናችሁ ማለቴ ነው። እንግዲህ ከላይ እንደነገርኳችሁ 2 አይነት የቪዛ ሲስተም አለ ብያችኋለሁ። ይሄኛው ኢምፕሎይመንት ቪዛ የነዋሪነት ቪዛ የሚባለው በተለምዶ ያውኛ ፍሪ ቪዛ ብለን የምንጠራው ነው። እሱን ለማሰራት 8500 ድርሃም ይላሉ። አንዳንዶቹ ደግሞ እስከ 8000 ሊጠይቋችሁ ይችላሉ። ይሄንን እንግዲህ በኢትዮጵያ ብር ቀደም እንደነገርኳችሁ ይሄንንም መልሱት ወደ 33 ብር ነው አንድ ድርሃም እየተመነዘረ የሚገኘው በዚህ ሰዓት ማለት ነው። ያም ትኬታችሁን ጨምራችሁ ምናምን ስትሉ እንግዲህ ኦልሞስት ይሄኛውም ወደ 400 ገደማ ይጠጋል የዚህኛውን ብር ማለት ነው። እንግዲህ የቪዚት ቪዛ ቢያንስ እስከ 120 ሺህ ብር ከኤርፖርት ከምታሳዩት ውጪ 120 ሺህ ብር ገደማ የሚፈጅባችሁ ሲሆን ይሄኛው ግን የነዋሪነቱ እስከ 400 ሺህ ደረጃ የሚጠጋ ብር ነው ማለት ነው። እንግዲህ 400 ሺህ ብር አምጥቼ ዱባይ ለምንድነው ስራ ምሰራው ካላችሁ እንዳማራጫችሁ ነው። እኔ በግሌ ማለት ነው ዱባይ 400 ሺህ ብር አውጥቶ 400 500 ሺህ ብር አውጥቶ ስራ አገኛለሁ ብሎ የሚመጣን ሰው አላበረታታም። በግሌ ያየሁበትም የምኖርበትን ስለሆነ ማለት ነው። 400 እና 500 ሺህ ብር ለማግኘትኛ ብዙ ስቃይ፣ ብዙ ፀሐይ፣ ብዙ ነገር መከራ አሳልፈን ነው እዚህ ሀገር ላይ እጃችን ላይ የሚገባው። ገንዘብ ዱባይ ላይ ማግኘት በጣም ቀላልም አይደለም።
ለፍታችሁ ነው፣ ጥራችሁ ነው፣ ግራችሁ ነው። አንዲት የምትባክን ቀን የለችም። የሚቆጠርላችሁ በሰራችሁበት ልክ ነው ማለት ነው። ግን እንደ አማራጭ የለኝም በቃ ዱባይ መጥቼ መስራት ነው ህልሜ ያላችሁ ግን ዌልካም። ዱባይ እጇን ዘርግታ የምትቀበላችሁ ሀገር ነች። ህጓ ደስ የሚል ነው። ውሃ ቀጠነ ብላ ህግ ጠንክራ የምትይዝ ሀገር ነች። እያንዳንዱ ተከባብሮ ተፈቃቅሮ የሚኖርባት ሀገር ነች። አንዱ አንዱን መናገር አይችልም። ፖሊሱ ቀጥ ለጥ ያለ ነው። ህጋቸው በጣም ስትሮንግ የሆነ ህግ ነው ያላቸው። መታችሁ ጆይን አርጋችሁ መስራት ለምትፈልጉ ትችላላችሁ። በቪዚት ቪዛም እንዳልኳችሁ ቅድም መምጣት የምትፈልጉ ልጆች እናንተም ደግሞ በዛው መንገድ መታችሁ ስራ ማፈላለግ ትችላላችሁ ማለት ነው። ምርጫው የናንተ ነው። ታዲያ ቅድም ከላይ እንደነገርኳችሁ የተለያዩ ዲሲፕሊን የሌላቸው የሰው ገንዘብ የሚበሉ ብዙ አይነት ደላሎች፣ ብዙ አይነት ስብዕና የጎደላቸው የኛው ኢትዮጵያዊ የሚባሉ ዜጎች በጣም ማለት ነው ግፍ የሚፈጽሙ እዚህ ሀገር ላይ የተቀመጡ አሉ። ከነሱ ራሳችሁን መጠንቀቅ ይኖርባችኋል። ቪዛ የምትጀምሩት ትክክለኛ ሰው ስለመሆኑ ማረጋገጥ አለባችሁ። እዚህ መታችሁ የምታርፉበት ሰዎች ለእናንተ ብርታት የሚያጠነክሯችሁ መሆን አለባቸው። ያለበለዛ ዱባይ ሳታውቁት በተለይ በቪዚት ቪዛ የምትመጡ ሰዎች 2 ወር ማለት ነገ ጠዋት ልጅ ፉት ትልና ቀኗ ማለት ነው። እጃችሁ ላይ ብር ከሌለ ሁሉ ነገር ነው የሚጨላልምባችሁ። ስለዚህ ከሀገር ስትነሱ በጣም አስቡበት። በጣም ተደጋግሞ የሚታሰብበት ነው። ለምን እዚህ ሀገር ላይ 1 ብር ከሌላችሁ አየር አተነፍሱም ዱባይ ምድር ላይ ማለት ነው። የሚረዳችሁም የሚያግዛችሁም ሰው የለም። ሁሉም ሰው ተሯሩጦ ነው የራሱ ችግር ተሸክሞ ነው የሚኖረው። ስለዚህ አንዱ ላይፉን ለመቀየር በብዛት ሰው የሚሯሯጥበት ሀገር ነውና ስትነሱ በጣም በጥሞና አስተውሉ። የምታገኙት ሰው ትክክለኛ ስለመሆኑ፣ እግዚአብሔርን የሚፈራ ሰው ስለመሆኑ፣ ኢቭን የምታርፉበት ቦታ እንደዛ በሰው ሰው ነው። እዚህ ሀገር ስራም የሚገኘው ኢጃዛ ቤት ማረፊያም ሁሉም ነገር በሰው ነው የሚገኘው። ስለዚህ በጣም ጥንቃቄ አድርጉ። በጣም የተቸገራችሁ ልጆች ካላችሁ ማረፊያ ምናምን ትክክለኛ ሰዎች እኔ የማውቃቸውን ሰዎች ከማገናኘት ወደ ኋላ አልልም፣ እረዳችኋለሁ እግዚአብሔር በፈቀደው መጠን ማለት ነው። ሌላው እንግዲህ ቪዚት ቪዛ መታችሁ ምናልባት ስራ ባታገኙ ምንድነው እንደ አማራጭ ማድረግ ያለባችሁ 1 ሳምንት ወይንም 2 ሳምንት ሲቀራችሁ ሻንጣ የሚያሸክሙ ልጆች አሉ። ትኬት እንኳን እንዲችልላችሁ የነሱን ሻንጣ ይዛችሁ ተመልሳችሁ ቢያንስ እንኳን ሀገር ቤት ገብታችሁ ሁለተኛ አማራጫችሁንም ተመልሳችሁ ማየት ትችላላችሁ። ለምን ከምትከስሩ ማለት ነው። ቪዛችሁ ከማለቁ በፊት ቀደም ብላችሁ ሰው ታፈላለጋላችሁ። እዛም የምታርፉበት ኢጃዛ ቤት ሰዎች ሊያገናኟችሁ ይችላሉ ማለት ነው። እንግዲህ እኔም አገናኛችኋለሁ በመሰረቱ እስካለው ድረስ ማለት ነው። ኢንፎርም ካረጋችሁ ሜሴጅ ላይ ችግር የለውም። ስትመለሱ ወደ ሀገር ቤት 2 ሻንጣ ይዛችሁ መመለስ ትችላላችሁ። ሰዎች ይከፍሏችኋል። አለያም ደግሞ ብር አለኝ በራሴ ገዛዝቼ አገር ቤት ገብቼ አተርፋለሁ የምትሉ ከሆነ አንዳንድ እቃዎችን ይዛችሁ እዛም ጉምሩክ እንዳይጋተቷችሁ ትክክለኛ የተፈቀደ የእቃ ይዛችሁ ወደ ሀገር ቤት መግባት ትችላላችሁ። ከዛ ደግሞ እዛም ረፍት አርጋችሁ ተመልሳችሁ ደህና ነገር ካገኛችሁ መመለስ ትችላላችሁ ማለት ነው። እንግዲህ ዱባይን በተመለከተ ያለው ነገር ይሄ ነው። ሞር ደግሞ ሀሳብ የምትጠይቁኝ ነገር ካለ ሜሴጅ ላይ ጻፉልኝ፣ በደንብ አድርጌ አብራራላችኋለሁ። ሴቶች ግን አሁንም የምመክራችሁ ህጋዊ ሆናችሁ ከሀገር ውጡ። እዚህ ያለው ነገር በጣም ታሪኩ ረጅም ነው። አሁን እንደዚህ ነው ማልላችሁ፣ ሌላ ቪዲዮ የምንሰራበት አለ። ሁሉም ሰው ትክክለኛ ነው ብላችሁ እንዳታምኑ። ብድግ እያላችሁ መታችሁ በተለይ ደግሞ እዚህ ሀገር ከገባችሁ በኋላ የምትጠፉ ልጆች መጥፋት በጣም ማለት ነው ዋጋ ያስከፍላችኋል። ትበላሻላችሁ፣ ላይፋችሁ ይቀጭጫል። ከኢትዮጵያ ተመስታችሁ እንግዲህ በኤጀንሲዎች ምናምን ትክክለኛ ሰው አግኝታችሁ ስትመጡ አርፋችሁ ስሩ። ያላችሁበት ቦታ 2 አመት ማለት ነገ ነች። የማይስማማችሁ እንኳን ሲሆን ያችን አመት ጨረሳችሁ ገብታችሁ በራሳችሁ ቪዛ ብር ከቋጠራችሁ በኋላ መምጣት ትችላላችሁ።
ልምዱም ስላላችሁ ማለት ነው። መጀመሪያ ዙር የምትመጡ ግን 4 ወር 5 ወር እየጠፋችሁ የምትመጡ ልጆች ግን ዋጋ ትከፍላላችሁ። በጣም ከባድ ነው የዱባይ ላይፍ። እንደሚያወሩላችሁ እንዳይመስሏችሁ። የሚያስጠፏችሁ ልጆች ብር ይቀባበሏችኋል። ሲያስጠፏችሁ ከዛ ኢጃዛ ቤት አሽቀንጥረው ጥለዋችሁ ነው የሚጠፉት እነሱ። ከዛ በኋላ ኢጃዛ ቤት ገብታችሁ 4 ወርም 5 ወርም 6 ወርም እስክትጨልሉ ድረስ ስራ ላይ መጣ ይችላል፣ ላታገኙ ትችላላችሁ። በተለይ እህቶች በጣም ጥንቃቄ አድርጉ ወደዚህ ሀገር ስትመጡ ማለት ነው። ወንዶችም እንደነገርኳችሁ ያው በራሳችሁ ወይ ስለሆነ ነው። ወንድ እዚህ ሀገር ላይ ተፍ ብሎ እዛም እዚህም ተሽከርክሮ እንደ ልቡ ስራ ጠያይቆ መግባትም ስለሚችል፣ ግን ወንዶችም የምታገኟቸው ደላላዎች እዚህ ሀገር እንዳይበሏችሁ። በተለይ ህንዶች ምናምን እነዚህ ታይፒንግ ሴንተር ከፍተው ምንድነው ደላላንን የሚሉ ምናምን እናገናኛለን የሚሉ ውሸታም ናቸው። ሄዳችሁ 200 ብር ከፈሉ ይሏችኋል። 200 ብራችሁን ከ200 ድርሃሙን ከከፈላችሁ በኋላ ነገ ስራ ይመጣል፣ ተነጎዳ ስራ ይመጣል ይሏችኋል። አንድ ስራ ያስገቧችሁም። በጣም ጥንቃቄ በሰው ባበሻ በሀገር ሰው በጣም ጥንቃቄ አድርጋችሁ ነው ስራ የሚገኘው ማለት ነው። እንግዲህ ስለ ዱባይ በጥቂቱም ቢሆን ትክክለኛውን መረጃ ነግሬያችኋለሁ። የቀራል ለምትሉትና ደግሞ እናንተ መረዳት የምትፈልጉት ነገር ካለ ሜሴጅ አርጉልኝ። ቲክቶክ ላይም እዚህ ዩቲዩብ ላይም መመልስላችሁ ይሆናል ማለት ነው። ቪዲዮውን ሰብስክራይብ ማድረግ እንዳትረሱ። ብዙሃኑ ጋር እንዲደርስ ደግሞ ላይክ ሁኑ፣ ቤተሰብ ሁኑኝ እላለሁ። በሌላ ቪዲዮ እንገናኛለን። ሰላም።